እንደሚታወቀው ከዚህ በፊት ካሎሪ ዲፊሲት ምን ማለት እንደሆነ እና በምን መንገድ እንደሚተገበር እንዲሁም የትኞቹ ምግቦች አነስተኛ ካሎሪ እንዳላቸው ተመልክተን ነበር። በአሁኑ ቪዲዮ ደግሞ በእኛ ሀገር የአመጋገብ ስርዓት መሰረት የተዘጋጀውን በአይነቱ ለየት እና ቀለል ያለውን ሀገርኛ ዳይት ፕላን የተሰኘውን አዲስ የምግብ ፕሮግራም እንመለከታለን። ያው እንደምናውቀው በአሁኑ ወቅት የተለያዩ የዳይት ፕሮግራም አይነቶችን እንሰማለን። ነገር ግን ከኛ ሀገር የአመጋገብ ልምድና የአኗኗር መንገድ ጋር የሚስማሙት እምብዛም አይደሉም። ስለዚህ ሀገርኛ ምግብ ፕሮግራም ከሌሎቹ ለየት ባለ አዲስ መልክ በእኛ ሀገር የምግብ አይነትና የአመጋገብ ስርዓት መሰረት የተዘጋጀ የምግብ የአንድ ሳምንት የሚሆን የምግብ ፕሮግራም ፓኬጅ ይዞ ቀርቧል። የመጀመሪያውና ዋነኛው ነገር ሰልፍ ዲሲፕሊን ወይም ደግሞ ሰልፍ ኮንትሮል ነው። ምክንያቱም የአብዛኞቻችን ችግር በሞራል አንድ ቀን ወይም ሁለት ቀን እንጀምርና ከዚያ በኋላ እናቆመዋለን። በትክክል ለውጥ ማየት ከፈለግን ግን ሙሉ ፕሮግራሙን ያለምንም ማቋረጥ ተግባራዊ ማድረግ ይኖርብናል። ይህ ተሞክሮን ኮንሲስተንሲ ወይም ደግሞ አንድ ነገር በሙሉ አቅም የማከናወን ብቃት ስለሚያጎናጽፈን ከክብደት መቀነሱ በተጨማሪ ሌሎች የህይወት እንቅስቃሴዎቻችን ላይ በጎ የሆነ ተጽዕኖ ያሳድራል። ሁለተኛው ነገር ደግሞ አሁን ላይ ያለን ክብደት መጠን መለካት ይኖርብናል። ይህ ደግሞ የቀጣይ ጉዟችን ሁኔታ ለመወሰን ይረዳናል። የመጀመሪያ ቀን ላይ መጀመሪያ ጠዋት ከእንቅልፋችን ስንነሳ ቁርስ ከመመገባችን ከ30 ደቂቃ በፊት ከቻልን 2 ብርጭቆ ውሃ አለበለዚያ 1 ብርጭቆ ውሃ መጠጣት ይኖርብናል። ይህንን በምናደርግበት ጊዜ ሎሚ ብንጠቀም የበለጠ ጥሩ ውጤት ይኖረዋል። ይህም ሜታቦሊዝማችንን ማለት ምግብ የመፈጨት ሂደት እንዲፈጥንና ብዙ እንዳንመገብ ስለሚያደርገን ክብደት እንድንቀንስ ሊረዳን ይችላል። ስለዚህ በየቀኑ መተግበር ይኖርበታል። ቁርሳችንን 2 የተቀቀለ እንቁላል እንመገባለን። ምሳ ሰዓት ላይ 2 ቁርጥ እንጀራ፣ 5 ሾርባ ማንኪያ ቆስጣ እና ከጎን ምስር ወይም ደግሞ ሽሮ እንመገባለን። ራት ሰዓት ላይ ቲማቲም ቁርጥ ወይም ደግሞ ሰላጣ ከቻልን ብቻውን አለበለዚያ ከአንድ ቁርጥ እንጀራ ጋር ወይም ደግሞ ከግማሽ ገብስ ዳቦ ጋር እንመገባለን። በመቀጠል ራት ከበላን በኋላ ብርቱካን ወይም ደግሞ አናናስ ተጠቅመን እንተኛለን። ሁለተኛ ቀን ላይ ቁርስ የለውዝ ቅቤ የተቀባ 1 የገብስ ዳቦ እንመገባለን። ምሳ ሰዓት ላይ የተጠበሰ ፎርሶሊያ 5 ማንኪያ እና 2 ማንኪያ ምስር ወይም ደግሞ ሽሮ ከአንድ ቁርጥ እንጀራ ጋር እንመገባለን። እዚህ ጋር ግን መርሳት የሌለብን ነገር ሁሉም ምግቦች ሲሰሩ ዘይት ወይም ደግሞ ቅባት ያልበዛባቸው መሆን አለባቸው። እራት አቮካዶ ጁስ እንጠጣለን። ከዛም 1 ብርጭቆ ዝንጅብል ሻይ፣ ነገር ግን ውስጡ ከ2 ማንኪያ በላይ ስኳር ባይኖረው ይመረጣል። ሶስተኛ ቀን ላይ ቁርስ 2 የተቀቀለ እንቁላል እንመገባለን። ከዛን ምሳ ሰዓት ላይ በብሮኮሊ በካሮትና በቲማቲም ስልስ የተዘጋጀ 225 ግራም ሩዝ እንመገባለን። እራት ላይ 1 ቁርጥ እንጀራ፣ 1 ማንኪያ ምስር እና 6 ሾርባ ማንኪያ በጎን የተጠበሰ ብሮኮሊ እንመገባለን እና በጣም አቅም ካለን ወይም ደግሞ ካልተራብን ብሮኮሊ ብቻ ብንጠቀም የበለጠ ጥሩ ነው። አራተኛ ቀን ላይ ቁርስ የተቀቀለ ቅንጬ 225 ግራም እንመገባለን። ምሳ ሰዓት ላይ 2 ቁርጥ እንጀራ፣ 6 ማንኪያ ቲማቲም ቁርጥ ወይም ደግሞ ሰላጣ እና ከጎን ሽሮ አድርገን እንመገባለን። ራት ሰዓት ላይ 1 ቁርጥ እንጀራ፣ የተጠበሰ ዝኩኒ ከጎን ያለው ምስር አድርገን እንመገባለን። ከዛን 1 ብርጭቆ ዝንጅብል ሻይ ጠጥተን እንተኛለን ማለት ነው። አምስተኛ ቀን ላይ ቁርስ 2 የተቀቀለ እንቁላል እንመገባለን። ምሳ ሰዓት ላይ ቆስጣ 6 ማንኪያ በ1 ቁርጥ እንጀራ ጋር፣ ራት ሰዓት ላይ ሩዝ በዝኩኒና ብሮኮሊ ስጎ የተሰራ 225 ግራም። ስድስተኛ ቀን ላይ ቁርስ ከአቮካዶ፣ ከፓፓያ ወይም ደግሞ ከማንጎ የተሰራ ጁስ። ምሳ ሰዓት ላይ 2 ቁርጥ እንጀራ ከ1 ጭልፋ የተጠበሰ ስጋ ጋር፣ ራት ሰዓት ላይ 6 ማንኪያ ሰላጣ ከቻልን ብቻውን አለበለዚያ ከግማሹ ገብስ ዳቦ ጋር እንመገባለን። ሰባተኛ ቀን ላይ 6ቱንም ቀን በአግባቡ የዳይት ፕሮግራማችንን ስንተገብር ከቆየን ራሳችንን የምናዝናናበት ወይም ደግሞ ራሳችንን የምንሸልምበት ቀን ነው። ስለዚህ የፈለግነውን አይነት ምግብ መመገብ እንችላለን። እንግዲህ እኔ ዳይት ፕሮግራም ተግባራዊ በምናደርግበት ጊዜ የድካም፣ ራስ የማዞር፣ እንቅልፍ የማለት ሁኔታ ሊያጋጥም ይችላል። ስለዚህ ከዚህ ቀጥዬ ለእነዚህ ችግሮች መፍትሄ የሚሆኑ ሀሳቦችን አቀርብላችኋለሁ። አንደኛና ዋነኛው ነገር በቀን ከ2 እስከ 3 ሊትር ውሃ መጠጣት ነው። ምክንያቱም ሰውነታችን ውስጥ በቂ ውሃ ካለ ዲሃይድሬሽን ሊኖር አይችልም። ስለዚህ የድካም ስሜታችንን ይቀንስልናል። በተጨማሪም 0 ካሎሪ ስለሆነ ክብደት እንድንጨምር አያደርገን። ሁለተኛው ደግሞ ሻይ ሰዓት ላይ ወይም ደግሞ መክሰስ ሰዓት ላይ 1 ፍሬ ሙዝ ወይም ደግሞ አፕል መጠቀም ነው። እነዚህ ፍራፍሬዎች በኒውትሪየንት የበለጸጉ ስለሆኑ በሰውነታችን ውስጥ የሚያስፈልጉትን ቫይታሚን እና ፋይበር ስለሚይዙ የድካም ስሜታችንን ይቀንሱልናል። ሌላኛው ነገር ደግሞ በቂ እንቅልፍ ማግኘት ነው። ሰውነታችን በቂ እንቅልፍ ካገኘ ራሱን ስለሚያድስ በቂ ኃይል ይኖረዋል። ስለዚህ የድካም ስሜታችን ይቀንስልናል። በተጨማሪም በዳይት ፕሮግራማችን ላይ በቂ እንቅልፍ ካላገኘን ሰውነታችን ውስጥ ገርሊን የተባለው ሆርሞን መጨመርና ሌፕቲን የተባለው ሆርሞን ደግሞ ይቀንሳል። ይህ ደግሞ የረሃብ ስሜት እንዲኖረን ያደርጋል። ስለዚህ የክብደት መቀነስ ፕሮግራማችንን ከባድ ያደርግብናል ማለት ነው። ቪዲዮውን አይታችሁ እንደምትወዱት ተስፋ አድርጋለሁ። ስለዚህ ላይክ፣ ሰብስክራይብ አድርጉልኝ። ሌላ እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ ጻፉልኝ። በቀጣይ ጊዜ እስክንገናኝ ሰላም ቆዩልኝ።